እስራኤልና ግብፅን ገሸሽ ያደረገው የትራምፕ የመካከለኛው ምስራቅ ሀገራት ጉብኝት በፕሬዝዳንትነት በተመረጡ በጥቂት ወራት ውስጥ ከቻይና የቀረጥ ጭማሪ እስከ ዩክሬን የተፈጥሮ ሀብት ከፓናማ ካናል እስከ ግሪንላንድ የዓለምን ንግድና ኢኮኖሚ እያተራመሱ ያሉ ዶናልድ ትራምፕ ፊታቸውን ወደ መካከለኛው ምስራቅ በማዞር ኢኮኖሚያዊ ትስስርን ማጠናከርና ተጨባጭ የኢንቨስትመንት ስምምነቶችን ማረጋገጥ በሚል በባህረ ሰላጤው ሀገራት ጉብኝት አድርገዋል። ጉልህ የሆነ ዲፕሎማሲያዊ ስኬቶችንና የትሪሊየን ዶላር ኢንቨስትመንት ስምምነቶችን አስገኝቷል የተባለው ይህ ጉብኝታቸው ሳውዲ አረቢያ፣ ኳታር እና የተባበሩት አረብ ኤሚሬትስን ያካተተ ቢሆንም በቀጠናው ወሳኝ የአሜሪካ አጋር የሆኑት እስራኤልና ግብፅን አለማካተቱ በብዙዎች ዘንድ አግራሞትን ጭሯል። በዚህ ዝግጅት ትራምፕ ለምን ሁለቱን ሀገራት በጉብኝታቸው እንዳላካተቱ የምንቃኝ ሲሆን እየተከተሉ ካሉት ድፍረት የተሞላበት የውጭ ጉዳይ ፖሊሲዎች አንድ ማሳያ የተባለለት ይህ የትራምፕ ጉብኝት ውጤት በቀጠናው አሜሪካ ያላት የበላይነት ላይ የሚኖረውን እንድምታ እንመረምራለን። በተጨማሪ ጉብኝቱ ከዲፕሎማቲክና ኢኮኖሚያዊ ድሎች ባለፈ ለኢራን የሚያስተላልፈውን መልእክት እንዳስሳለን። አብራችሁን ቆዩ። እስራኤልን ያለማካተት የትራምፕ ስልት እንደ አውሮፓውያን አቆጣጠር በሜይ 13 2005 የጀመረው የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝታቸው ላይ እስራኤልን አለማካተታቸው ለዓላማቸው ግብ መምታት የተከተሉት ስልት እንጂ ለጽዮናዊቷ ሀገር ጀርባቸው መስጠታቸው እንዳልሆነ እሙን ነው። በመጀመሪያ ዙር የስልጣን ዘመናቸው የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም ማዛወርን ጨምሮ ለእስራኤል በሰጡት ጠንካራ ድጋፍ የሚታወቁት ፕሬዝዳንቱ በሰሞኑ ጉብኝታቸው እስራኤልን ያላካተቱት ከቅርብ ጊዜ ወዲህ እየተካሄደ የሚገኘው የጋዛ ግጭት በፈጠረባቸው ተጽዕኖ የተከተሉት ስልታዊ ውሳኔ እንደሆነ ይታመናል። ፕሬዝዳንቱ በፈጠሩት ቀጥተኛ ግፊት እስራኤልና ሐማስ የተኩስ አቁም ለማድረግና ተጨማሪ እገታ ላለመፈጸም ቢስማሙም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ሙሉ በሙሉ ተሸንፎ እስከሚደመሰስ ድረስ እስራኤል በጋዛ የምታደርገው ወታደራዊ እንቅስቃሴ እንደማታቆም አበክረው በመግለጻቸው እንዲሁም ሐማስ የመጨረሻውን በህይወት ያለ አሜሪካዊ ታጋች ኤደን አሌክሳንደርን ከለቀቀም በኋላ የቀጠለው የእስራኤል ጥቃትን ለማስቆም ፍላጎት አለማሳየታቸው አንዱ ምክንያት ሲሆን በተጨማሪም ትራምፕ ጋዛን መልሶ ለመገንባት በሚል ሰበብ የፍልስጤም ነዋሪዎችን በጎረቤት ሀገራት ለማስፈር ያቀረቡትን እቅድ ተከትሎ ከዓለም አቀፍ አካላትና የሰብአዊ መብት ተሟጋች ድርጅቶች እየቀረበባቸው ያለውን ትችት ለማብረድ እንደወሰኑ ይታመናል። ከዚሁ ጎን ለጎንም አሜሪካ በግጭቱ ውስጥ ያላትን ቀጥተኛ ተሳትፎ እያስቀሩ ለኢኮኖሚያዊና የደህንነት አጋርነት ቅድሚያ እየሰጡ መሆናቸውን ለባህረ ሰላጤው ሀገራት በአደባባይ ለማስመስከር ስልት በመንደፋቸው እስራኤልን ከጉብኝታቸው ለማግለል በወሰኑት ውሳኔ ላይ ተጽዕኖ አሳድሯል። ትራምፕ በጓዳ ከእስራኤል ጋር ጠንካራ የመከላከያና የኢንተለጀንስ ትብብራቸውን እያስቀጠሉ በአደባባይ እስራኤልን ፊት በመንሳትና ከባህረ ሰላጤው ሀገራት ጋር ትብብራቸውን በማጠናከር በቀጠናው ያላቸውን የበላይነት ለማስቀጠል መምረጣቸውንም ያሳያል። የግብፅ አለመካተት ታሪካዊ ለውጥ ወይንስ ጊዜያዊ ስልት? እንደ እስራኤል ሁሉ በትራምፕ የባህረ ሰላጤው ጉብኝት ያልተካተተችው ሌላዋ የቀጠናው ወሳኝ ሀገር ግብፅ ነች። የዛሬን ያደርገውና ሀገሪቱ በትራምፕ የመጀመሪያው ዙር መመረጥ ማግስት ፕሬዝዳንት ትራምፕን ከቀጠናው ሀገራት ጋር በማቀራረብ ቁልፍ ሚናን ተጫውታላቸው ነበር። በወቅቱ ገና ከምርጫው የውድድሩ አንስቶ ከፕሬዝዳንቱ ጋር ቅርበት ፈጥረው የነበረው አልሲሲ በተለይም በጋዛ በቀይ ባህር ደህንነት ላይ እና በቀጠናው ዲፕሎማሲ ጉዳዮች ላይ ንቁ ተሳትፎ ሲያደርጉ የነበረ ቢሆንም የትራምፕ ዳግም መመረጥን ተከትሎ በቀረበው የጋዛ የሰፈራ እቅድ የሁለቱን ሀገራት መሪዎች አቋቁሯቸዋል። ይህም ትራምፕ ካይሮን ከእቅዳቸው ውጪ እንድትሆን ያደረገ ዋነኛው ምክንያት ሆኗል። ፍልስጤማውያንን ወደ ግብፅ ወይንም ወደ ዮርዳኖስ ማዛወር የሚለውን የትራምፕ ሐሳብ እንደ ግብፅ ሁሉ ሳውዲም ሆነ ሌሎቹ የቀጠናው ሀገራት በጽኑ የተቃወሙ ቢሆንም ትራምፕ በእቅዳቸው በይደር በማቆየት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ማስተካከልን መርጠዋል። ሌላው የትራምፕ ካይሮን ያገለገሉበት ምክንያት ተደርጎ የሚነሳው ሐሳብ በጉብኝታቸው የኢንቨስትመንት ስምምነቶችን ማረጋገጥ፣ የኢኮኖሚ ትስስርን ማጠናከርና ከኢራን ጋር ሊደረግ ከሚችለው ድርድር በፊት ጠንካራ አቅምን መፍጠር ዋነኛ ዓላማቸው ስላደረጉ በዚህ ረገድ ከሌሎቹ የባህረ ሰላጤው ሀገራት አንጻር የአሜሪካ እርዳታ ጥገኛ የሆነችው ካይሮ እዚህ ገባ የሚባል ጥቅም ስለሌላት ነው። በመሆኑም ትራምፕ በአንድ በኩል ሪያድን የመካከለኛው ምስራቅ ዋና ማዕከል በማድረግ ጥቅማቸውን እያስጠበቁ፣ በሌላ በኩል ግብፅን በቀጠናው ካላት ሚና በማግለል የጋዛን የሰፈራ እቅዳቸውን እንድትቀበል ጫና የመፍጠር ስልትን ወጥ ነው እየሰሩ ነው። የባህረ ሰላጤው ሀገራት ቅድሚያ የሰጡት አጀንዳ ከርዕዮተ ዓለም በላይ ኢንቨስትመንት። የትራምፕ ጉብኝት የዲፕሎማሲ ጉብኝት ብቻ አይደለም፣ ከጀርባው የትሪሊየን ዶላር ያጨቀ የኢንቨስትመንት ትስስር እንጂ።
የባህረ ሰላጤው ሀገራት የነዳጅ ዘይት ጥገኛ የሆነ ኢኮኖሚያቸውን እንደ ቱሪዝም መዳረሻነት ወዳሉ ሌሎች አማራጮች እየቀየሩ ነው። ትራምፕም የዚህ ለውጥ አንዱ አካል መሆን ይፈልጋሉ። በመሆኑም ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር ከ600 ቢሊዮን ዶላር በላይ የሚገመት ትልቅ የኢኮኖሚ አጋርነት ስምምነት በጉብኝታቸው ተፈራርመዋል። ይህ ስምምነት መከላከያ፣ አርቲፊሻል ኢንተለጀንስ፣ ኢነርጂ እና የጤናውን መስክ ጨምሮ በርካታ ዘርፎችን ያጠቃልላል። በተለይም ሳውዲ አረቢያ ከ142 ቢሊዮን ዶላሮች የላቁ የጦር መሳሪያ ግዢዎችን እና 20 ቢሊዮን ዶላር እንደ ኒቪዲያ እና አማዞን ካሉ ኩባንያዎች ጋር በመተባበር ለሚገነቡ የኤአይ መሰረተ ልማት ግንባታዎች መድባለች። በተጨማሪም 5 ቢሊዮን ዶላር ለኃይል ፕሮጀክቶች ማስፋፊያ ታውላለች። ይህ ትብብር ስምምነት አሜሪካንን ተጠቃሚ እያደረገ ሳውዲ አረቢያ ራዕይ 2030 ብላ ያስቀመጠቻቸውን ግቦች ዳር ለማድረስ ያለመ ነው። በተመሳሳይም የተባበሩት አረብ ኤምሬት በሚቀጥሉት 10 ዓመታት ታይቶ የማይታወቅ የተባለውን የ1.4 ትሪሊዮን ዶላር ኢንቨስትመንት ስምምነቶችን ከአሜሪካን ጋር ለማድረግ ቃል ገብታለች። ይህ ስልታዊ እርምጃ የተባበሩት አረብ ኤምሬትን የገቢ ምንጭ ብዝሃነትና የቴክኖሎጂ እድገትን ማፋጠንን ታሳቢ ያደረገ ነው። እነዚህ የኢንቨስትመንት ዘርፎች የኤአይ መሰረተ ልማት፣ ሴሚኮንዳክተሮች፣ ታዳሽ ኃይልና የላቁ ኢንዱስትሪያዊ ማምረቻዎችን ያካትታሉ። እንዲሁም እንደ ማይክሮሶፍት፣ ኒቪዲያ እና ብላክሮክ ካሉ ዋና ዋና የአሜሪካ ኩባንያዎች ጋር ተፈጥሯለች ተብሎ የታሰበው ትብብር የተባበሩት አረብ ኤምሬትስን ዓለም አቀፍ የቴክኖሎጂ ገጽታ ላይ ጉልህ ሚና ያለው ተጫዋች እንድትሆን ሲያስችላት፣ አሜሪካ የቻይናን ቴክኖሎጂ ተጽዕኖ በመቋቋም ከራሷ ፍላጎቶች ጋር በማጣጣም እንድትችል ማድረግም የስምምነቱ አካል ነው። ለዩናይትድ ስቴትስ ወሳኝ የኢኮኖሚ አጋር ሆና ትቀጥላለች ተብላ የምትጠበቀው ሌላው ሀገር ኳታር ናት። ሀገሪቱ ከአሜሪካ ጋር ያደረገቻቸው የኢንቨስትመንት ስምምነቶች ኢኮኖሚዋን ለማስፋትና ያላቸውን የሁለትዮሽ ግንኙነት ለማጠናከር እንደ ፋይናንስ፣ ትምህርትና መሰረተ ልማት ዝርጋታ ዘርፎች ትብብርን አካቷል። በመሆኑም አሜሪካና ኳታር ከቦይንግ የታዘዙት 60 መንገደኛ አውሮፕላኖች ጨምሮ 243 ቢሊዮን ዶላር የሚያወጣ የቢዝነስ ስምምነት በጉብኝታቸው ወቅት ተፈራርመዋል። እነዚህ ከሶስቱ ሀገራት ጋር የተደረጉ ስምምነቶች የባህረ ሰላጤው ሀገራት ከዩናይትድ ስቴትስ ጋር በመተባበር የቴክኖሎጂ እና የመከላከያ አቅማቸውን ለማሳደግ ያለሙ መሆናቸውንና በመካከለኛው ምስራቅ ያለውን ስትራቴጂካዊ ለውጥ ያመለክታል። ከዚህ በፊት ታይቶ የማይታወቅ ተብሎ የተደነቀው እንደዚህ ያለው የኢንቨስትመንቱ ስፋት ውጤታማ ተግባራቸው በጂኦፖለቲካዊ መረጋጋትና ውስብስብ ዓለም አቀፍ ግንኙነቶችን ቅርጽ በማስያዝ በኩል ሚና ይኖረዋል ተብሎ ይጠበቃል። የዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት ኢንቨስትመንትን ብቻ ታሳቢ ያደረገ አይደለም። ጉብኝቱ ቻይና እንደ ኒኬል፣ ኮባልት፣ ሊቲየም እና በመሳሰሉ ውድ ማዕድናት በዓለም አቀፍ አቅርቦት ሰንሰለት ውስጥ እያሳደገች ያለችውን የበላይነት ለመመከት ስልታዊ ዓላማ የያዘ ነው። የኢንቨስትመንት ስምምነቶችን መፈራረም፣ የማዕድን ጥቅሞችን ማስከበር፣ መሰረተ ልማት፣ የቴክኖሎጂ ግንባታ ፕሮጀክቶችን በአሜሪካ እጅ እንዲገቡ ማድረግና መሰል የጂኦፖለቲካል እርምጃዎቻቸው በቻይና የማዕድን ኤክስፖርት ላይ ያለውን ጥገኝነት ለመቀነስ ለዩናይትድ ስቴትስ እና ለአጋሮች የበለጠ አስተማማኝና የተለያዩ አቅርቦት ሰንሰለቶችን በማረጋገጥ ሰፋ ያለ እቅድ ነድፈው የተንቀሳቀሱ መሆናቸውንም ያሳያሉ። ለኢራን በጸጥታ የተላለፈው መልእክት የሆነው የየመን የተኩስ አቁም ስምምነት ምንም እንኳን ለሰብአዊ እርዳታ ተደራሽነት ሲባል የየመንና የአሜሪካ የተኩስ አቁም ስምምነት አስፈላጊነቱ ባያጠያይቅም በኢራን ላይ ያነጣጠረ ጥልቅ ጂኦፖለቲካዊ እንድምታ አለው። ከአሜሪካ ጋር ስትራቴጂካዊ ስምምነት የተፈራረሙት የባህረ ሰላጤው አረብ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስን የተኩስ አቁም ስምምነቱን የኢራንን በአካባቢው ተጽዕኖ ለመመከት የሚያስችል አንድ እድል ተደርጎ ይቆጠራል። ሀገሪቱ የየመንን መረጋጋትና የኢራንን ድጋፍ ውጤት ነው ተብሎ የሚታሰበውን የሁቲ ጥቃቶችን በመቀነስ የቴህራንን ክልላዊ ተደራሽነት ለመገደብ የሚያስችላቸው የተሰላ ዲፕሎማሲያዊ አካሄድ ሆኖላቸዋል። ይህ የየመኑ የተኩስ አቁም ስምምነት ዶናልድ ትራምፕ ከወጠኑት የመካከለኛው ምስራቅን ዲፕሎማሲ ከማፍረስና አመጣጥኖ መልሶ ከመገንባት ዓላማ ጋር ይጣጣማል። የትራምፕ አረብ ሀገራቱን መደገፍ በቀጠናው የተቃዋሚዎችን እንቅስቃሴ በመክታት ሀገራቱ ከእስራኤል ጋር ያላቸውን ግንኙነት እንዲያሻሽሉ ይረዳል። ተዳፍኖ ቀን የሚጠብቀው የሳውዲ እስራኤል ግንኙነት በአሜሪካ አደራዳሪነት እንደ አውሮፓውያን አቆጣጠር ሴፕቴምበር 15 2020 ላይ በዋይት ሃውስ ከተወሰኑ የአረብ ሀገራት ጋር የተፈረመው የአብርሃም አኮርድ ስምምነት ሀገራቱን በኢኮኖሚ፣ በቴክኖሎጂ እና በጸጥታ ትብብር ላይ አብረው እንዲሰሩና መደበኛ ግንኙነት እንዲፈጥሩ በማስቻል በመካከለኛው ምስራቅ ዲፕሎማሲ ፈር የቀደደ ታሪካዊ ለውጥ ያመጣ ቢሆንም በጥቅምት 2023 የተጀመረው የጋዛ ጦርነት ምክንያት ወደ ጎን ተገፍቷል። በተለይም እስራኤል በጋዛ ሕፃናትና ሰላማዊ ነዋሪዎች ላይ ያደረሰችውን ጉዳት መባባስን ተከትሎ በአረቡ ዓለም የፈጠረው ህዝባዊ ቁጣ ሳውዲ አረቢያ የውስጥ ሰላሟንና እስላማዊ ዓለም መሪነቷን ለማስቀጠል እስራኤል ላይ ፊቷን አዙራ እንድትቆይ አስገድዷታል።
ይህም ሳውዲ አረቢያ አብርሃም አኮር ስምምነትን ከፈረሙ ሀገራት ጋር እንዳትቀላቀል የገታ ሲሆን በሁለቱ ሀገራት መካከል ሊደረግ የሚችለው ግንኙነት ከሀገራቱ ስትራቴጂካዊ ፍላጎቶች መጣጣም አኳያ ዘለቄታ ይኖረዋል ተብሎ አይጠበቅም። የኒውክሌር ኃይልን ማበልጸግን ጨምሮ በርካታ የመከላከያ ስምምነቶችንና የሳውዲን የደህንነት ማረጋገጫዎች የያዘው የሰሞኑ የትራምፕ ጉብኝት ከትዕይንቱ በስተጀርባ አሜሪካ በእስራኤልና በሳውዲ አረቢያ መካከል የጀመረችውን አደራዳሪነት ሚና አጠናክራ መቀጠሏን አመላካች ነው። በተጨማሪም የሳውዲ አረቢያ የቴክኖሎጂ ፈጠራን በማሳደግ እና የዓለም አቀፍ ኢንቨስትመንትን የመሳብ አቅምን የምትፈጥረው እንዲሁም እስከ 2030 አሳካቸዋለሁ ብላ ላቀደቻቸው ግቦችና ኢኮኖሚያዊ እድገቶች ስጋት የሆኑባትን የየመን ሁቲዎችንና የኢራንን ተጽዕኖ መቋቋም የምትችለው የአብርሃም አኮርድን ስትራቴጂካዊ ካርድ በመምዘዝ ነው። በመሆኑም የጋዛ ውጥረትና የሰላም የዓለም አቀፍ ተጽዕኖዎችን እስኪረግቡ ድረስ ሀገራቱ በትራምፕ አሸማጋይነት የጀመሩትን መቀራረብ ውስጥ ለውስጥ አጠናክረው ይቀጥላሉ ተብሎ ይጠበቃል። የትራምፕ ጉብኝት የአረብ ባህረ ሰላጤ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትን ኢራን ላይ የያዙትን የሁለትዮሽ ስልት በመቀየር ቴሄራን ላይ በመጀመሪያ ጫና በመፍጠር በመቀጠል ዲፕሎማሲያዊ ለውጦችን ለማምጣት የሚያስችላቸውን እቅድ ለመንደፍ አግዟቸዋል። ይህ ጥንቃቄ የተሞላበት የሀገራቱ አካሄድ የየመንን የተኩስ አቁም ስምምነት ለሰብአዊ እርዳታ ማድረስ ብቻ ሳይሆን ለቴሄራንም ትክክለኛ መልእክት ያስተላልፋል። የተኩስ አቁም ስምምነቱን ተከትሎ የሁቲዎች ወታደራዊ አቅም መቀነስ የባህረ ሰላጤው ሀገራት የኢራንን ውክልና ጦርነት ለማዳከም ተቀራርበው እየሰሩ ሲሆን ዩናይትድ ስቴትስ ይህን እንደምትደግፍ የትራምፕ ጉብኝት እንደ አንድ ማረጋገጫ ተደርጎ ሊወሰድ ይችላል። በሌላም በኩል ይህ የየመን የተኩስ አቁም ስምምነት ከሚያስገኝላቸው ቀጠናዊና ውስጣዊ ሰላም በተጨማሪ ሁለቱ የባህረ ሰላጤው ሀገራት ዲፕሎማሲያቸውንም እንዲፈትሹ በማድረግ ከኢራን ጋር ባለው ቀጠናዊ ፍጥጫና በጋዛ ያልተፈታ ቀውስ መካከል ቀጭን ዲፕሎማሲያዊ መስመር እየፈጠሩ ነው። ይህ መስመር ለጊዜው እስራኤልን ከኢራን ጋር በተያያዙ ድርድሮቻቸው ውስጥ እንዳትወጣ በማድረግ ቴሄራን ላይ ጫና በመፍጠር ይቆዩና ትክክለኛው ጊዜ ሲደርስ እስራኤልን በማግለል በኢስላም አንድነት በኩል ከኢራን ጋር ዳግም ድርድር ሊያስጀምሩ ይችላሉ። ይህ እውን የሚሆን ከሆነ የየመኑ የተኩስ አቁም ስምምነት በቀጠናው ቀጣይ የመልካም ምኞት ምልክትና የስትራቴጂክ ፈተና ይሆናል ተብሎ ይጠበቃል። ኢራን ለሁቲዎች የምትሰጠውን ድጋፍ በመክታትና ቀጠናዊ ውጥረቶችን በማቃለል ገንቢ ምላሽ ከሰጠች ከሀገራቱ ጋር ወደ ሰፊ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት የምትገባበትን አቋራጭ መንገድ ልታስገኝ ትችላለች። በአጠቃላይ ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያን፣ ኳታርና የተባበሩት አረብ ኤሚሬቶችን ያካተተው የግንቦት ወር የዓለም ባህረ ሰላጤ ጉብኝታቸው አንዳንድ ጉዳዮች ላይ ሆን ተብሎ ዲፕሎማሲያዊ ዝምታ የታየበት ሲሆን ይህም በቀጠናው የሚስተዋለውን የተለዋዋጭነት ስትራቴጂካዊ አቀራረብ ያሳያል። የዚህ ጉብኝት ጉልህ ገጽታ እስራኤል በአካባቢው ሀገራት ላይ ያላትን አያያዝ መሰረት ያደረገ ነው። የዩናይትድ ስቴትስ ከዚህ ቀደም የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት መደበኛ እንዲሆን ስታበረታታ የቆየች ቢሆንም የትራምፕ ከቅርብ ጊዜ ወዲህ ከቀጠናው ሀገራት ጋር እያደረጉ ባለው ግንኙነት ውስጥ ጎልቶ አይታይም። ይህ ስልታቸው ጉዳዩን ለጊዜው ወደ ጎን በመተው በባህረ ሰላጤው ሀገራት ያለ ውጫዊ ጫና የውስጥ ፖሊሲያቸውን እንዲያስጠብቁ በማድረግ የውጭ ግንኙነታቸው ሚዛኑን በጠበቀ መልኩ እንዲሆን ያስችላል ተብሎ ሊተረጎም ይችላል። በተመሳሳይ ጉብኝቱ የትራምፕ ከባህረ ሰላጤው ሀገሮች ጋር ተጨባጭ ኢኮኖሚያዊና ወታደራዊ ስምምነቶችን በማካሄድ የሀገራቱን ደህንነትና ኢኮኖሚያዊ ጥቅሞችን ለማጠናከር ያላቸውን ቁርጠኝነት እያመላከተ አሜሪካንን በቀጠናው ጽኑ አጋር አድርጎ ያስቀምጣታል። ከዚህ ጎን ለጎን የትራምፕ አስተዳደር ቴሄራንን ለማንኛውም አዲስ የኒውክሌር ስምምነት ለመደራደር በቅድመ ሁኔታነት እንደ ሐማስ፣ ሂዝቦላህ እና ሁቲ ያሉ ተኪ ቡድኖች መደገፏን ማቆሟ አስፈላጊ መሆኑን በማጉላት በኢራን ላይ ጫና ፈጥሯል። ይህ አቋም የኢራንን በቀጠናው ያላትን ተጽዕኖና የኒውክሌር የመታጠቅ ምኞቶችን ለመግታት ከታቀደው ከፍተኛ ጫናን የመፍጠር ዘመቻ ጋር ይጣጣማል። እነዚህ የትራምፕ ጉብኝት ውጤቶች ለመካከለኛው ምስራቅ ጂኦፖለቲካዊ ውጥንቅጥ አዲስ አቀራረብን የሚያንጸባርቁ ዲፕሎማሲያዊ ግንኙነቶችን ከስልታዊ ግፊት ጋር በማመጣጠን የሚፈለገውን ውጤት ለማስመዝገብ በቅጡ የተበጁ በሳል እርምጃዎች ናቸው። ዝግጅቱን እስከ መጨረሻው ከተከታተሉ ሰብስክራይብ በማድረግ ተመሳሳይ ትንተናዎችን ያግኙ።